ይህ መረጃ የአሜሪካ ተዋጊ ጄት በኢራን ላይ ተመቶ ስለመውደቁና የቡድን አባላቱን የመፈለግ ስራ እየተከናወነ መሆኑን የአሜሪካ ባለስልጣናት ገጹ ሮይተርስ ያወጣው መረጃን እንመለከታለን። ተከታተሉ። አንዱ የኤፍ-15 የቡድን አባላት ተገኝቷል። ከጀቱ የወጣው ሁለተኛው ሰው ፍለጋ በኢራን ውስጥ ቀጥሏል። ኢራን ሲቪሎች የተረፉትን እንዲያድኑ አሳስባለች። በቁጥጥር ስር ለዋለ ወይንም ለገደለ ልዩ ምስጋና እንደምትሰጥም ቃል ገብታለች። ጦርነቱ በአሜሪካውያን ዘንድ ተወዳጅነት እንደሌለው ቀጥሏል። አብዛኛው ህዝብ በአስቸኳይ እንዲቆም ይፈልጋል። በኢራን ላይ እየተካሄደ ባለው 5 ሳምንት ሊሞላው በተቃረበው ጦርነት ውስጥ በአይነቱ የመጀመሪያ የሆነ ክስተት ተከስቷል። አንድ የአሜሪካ ተዋጊ ጄት በኢራን ሰማይ ላይ መመታቱንና ከጄቱ የወጡት 2 የቡድን አባላት ለመፈለግ በተደረገ ጥረት እስካሁን አንዱ መገኘቱ አንድ የአሜሪካ ባለስልጣን ለሮይተርስ ስለመንገሩ በዚህ መረጃ ተመላክቷል። ፔንታገንና የአሜሪካ ማዕከላዊ እዝ ሴንትኮም ለቀረበላቸው አስተያየት ምላሽ አልሰጡም። አንድ አሜሪካዊ ፓይለት በኢራን ምድር ውስጥ በህይወት እያለ ለማምለጥ እየሞከረ ሊሆን ይችላል የሚል ግምት በህዝብ አስተያየት ጥናቶች መሰረት በአሜሪካውያን ዘንድ ድጋፍ ለማግኘት ለተቸገረው ለዚህ ግጭት አሜሪካ የምትከፍለው ዋጋ ከፍ ያደርገዋል። የአሜሪካ ጦር በጠላት ክልል ውስጥ የሚገኝን አሜሪካዊ ህይወት ለማዳን በሚደረገው ጥረትና አደገኛ በሆነው የማዳን ተልዕኮ ላይ የሚሳተፈውን ደህንነት በመጠበቅ ረገድ ትልቅ ፈተና ደቅኖበታል። የኢራን ባለስልጣናት ሲቪሎች የተረፉት እንዲያፈላልጉ ጥሪ ያቀረቡ ሲሆን የአውሮፕላን ስብርባሪ ነው ያሉት ምስሎች በማህበራዊ ሚዲያ ላይ እያሰራጩ ይገኛሉ። 2 የአሜሪካ ባለስልጣናት እንደገለጹ አውሮፕላኑ የኤፍ-15 ተዋጊ ጄት ሲሆን 2 መቀመጫዎች ያሉት አንዱ ለፓይለቱና ሁለተኛው ለጦር መሳሪያ ስርዓት መኮንን ወይንም ደግሞ ዌፐን ሲስተም ኦፊሰር። ከተገኙት 2ቱ መካከል የትኛው እንደሆነ ግልጽ ያልሆነ ሲሆን ግለሰቡ የተገኘበት ሁኔታ በተመለከተ ዝርዝር መረጃ አልተሰጠም። ኮንቴስትድ ግራውንድ የተሰኘ ተቋም የምስል ተንታኝ የሆኑት ዊሊያም ጉድኪንድ እንዳሉት በማህበራዊ ሚዲያ ላይ በተሰራጩ ምስሎች የሚታየው የጄት ጭራ ከኤፍ-15 ስትራይክ ኢግል ጋር የሚመሳሰል። የኢራን ከፊል ኦፊሴላዊ የዜና ወኪል ISNA እንደዘገበው የኮግሊየህ እና ቦየር አህመድ ግዛት አስተዳዳሪ የቡድን አባላቱ በቁጥጥር ስር ያዋለ ወይንም የገደለ ማንኛውም ሰው ልዩ ምስጋና ይቻረዋል ብለዋል። ይህ ክስተት የተከሰተው ፕሬዚደንት ዶናልድ ትራምፕ ቴሄራን በዩናይትድ ስቴትስ ቅድመ ሁኔታ ጦርነቱ እንድትቋጭ ጫና ለማድረግ የኢራን የኤነርጂ መሰረተ ልማትና የጨው ውሃ ማጣሪያ ጣቢያዎች ጨምሮ አገሪቱን ወደ ድንጋይ ዘመን እንመልሳታለን ብለው ከዛቱ በኋላ። እንደ አሜሪካ ማዕከላዊ እዝ መረጃ ከሆነ እስካሁን ባለው ግጭት 13 የአሜሪካ ወታደሮች ሲገደሉ ከ300 በላይ ደግሞ ቆስለዋል። እስካሁን ድረስ በኢራን የተማረከ የአሜሪካ ወታደር የለም። ትራምፕ የኢራን ጦር ተሸንፏል የሚል ምስል በተደጋጋሚ ለጥፈዋል። ሮይተርስ የአሜሪካ የስለላ መረጃ ጠቅሶ እንደዘገበው ኢራን አሁን ከፍተኛ መጠን ያለው ሚሳኤልና የድሮን አቅም አለ። ባለፈው ሳምንት ባለው መረጃ መሰረት ዩናይትድ ስቴትስ በእርግጠኝነት ማረጋገጥ የቻለው ከኢራን ሚሳኤሎች ክምችት ውስጥ ሲሶውን ብቻ ነው። ያ ማለት 1/3 ብቻውን ማጥፋቷን። የሌላኛው ሲሶ ሁኔታ ግልጽ ባይሆንም በቦምብ ጥቃቶች ሳይጠፉ ወይንም ደግሞ ሳይቀበሩ እንዳልቀረ የሮይተርስ ምንጭ ጠቁሟል። በአሜሪካ በእስራኤልና በኢራን መካከል ያለው ጦርነት በመካከለኛው ምስራቅ የተስፋፋ ሲሆን በሺዎች የሚቆጠሩ ሰዎች ህይወትን ቀጥፏል። እንዲሁም የኤነርጂ ዋጋ እንዲንር በዓለም ዙሪያ የዋጋ ግሽበት ስጋትም ፈጥሯል። በዚህ ሳምንት የወጣው የሮይተርስ ሉፕ የህዝብ አስተያየት ጥናት እንደሚያሳይ 2/3 የሚሆኑ የአሜሪካውያን የትራምፕ አስተዳደር ያስቀመጣቸው ግቦች ባይሳኩ እንኳን አሜሪካ ከዚህ ግጭት በፍጥነት እንድትወጣ ይፈልጋሉ። ከደቂቃዎች በኋላ በሌሎች መረጃዎች እንገናኛለን። ሰላም።